ከሚስቴ ጋር ከልጄ ጋር ደስተኛ እንዲገኝ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አማን ናችሁ? ልኝ አላችሁ? ቤተሰብ ቪዲዮ ስትጀምሩ ላይክ አድርጉ። ቤተሰብ የሚሆናችሁ ቤተሰብ የሚያልሆናችሁ ይህን ቪዲዮ ስትጀምሩ በመጀመሪያ ላይክ እያደረጋችሁ ጀምሩ። ወዶችዬ እንዴት ናችሁ? ደህና ናችሁን? ያለውላችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጓትና ቤተሰብ ነው። ለዚህ ቻናል አዲስ ከሆናችሁ እንዲሁም ፋሚሊ የሆናችሁ ደግሞ እንደ ሁሌው እንደምታበረታቱኝ ላይክ ሼር እያደረጋችሁ እንደምትደግፉኝ አሁንም ላይክ ሼር እያደረጋችሁ አበረታቱኝ ወዶችዬ። የሰሞኑ ቪዲዮዎች ትንሽ እያስገረሙኝም እያስደነቁኝም ነው ያሉት። በተለይ የእነ አብርሽ ቪዲዮ በጣም ነው የሚገርሙት፣ በጣም ነው የሚያስደንቁት። ያው እየተከታተላችሁ እያያችሁት ነው፣ የልጁን ፍላጎትም እያያችሁት ነው። በእርግጥ እኔ ከማንኛችሁ ከሩታም ሆነ ከእንትናም ሆነ ችግር የለብኝም፣ ግን ሄርሜላ በጣም ነው የምጠላት። ለምን እንደምጠላት ታውቃላችሁ? እኔ በእኔ ትዳር ላይ መታ እንደዛ ብታረግ እንደማልቀበላት በእኔ ላይ እንዲሆን የማልፈልገውን ነገር በሌላ ሰው ላይ እንዲሆን ስለማልፈልግ ነው የምጠላትም እንትንም የምላትም የምጠላትም ማለት ነው። እና አለባበሷ ፈጽሞ ሴቶችን የሚያሰድብ አለባበስ። አሁን ትናንትና ከትናንት ወዲያ የለበሰችው ምንድን ነው? ውስጥ ልብስ የሌሊት ልብስ እንዴት ነው አሁን ተቀይሮ ዘመኑ ወደ እንትን ተቀየረ እንዲያረዳ የምር እኔ እኮ ሳቄ የመጣብኝ ነው። እናንተ እንዳለ እኮ ነው የሚታየው። የሆነች ቁንጥሽ እንትን ነው የለበሰችው። እኔ ይሄ እንደዚህ አይነት ልብስ የማውቀው ውስጥ ልብስ ነው። ኧረ ተይ ክብር ይኖርሻል እንደራስሽ። ኧረ እንደው ክብር የሚባል የምታውቂ ከሆነ ኧረ ተይ አንቺ ልጅ ተይ ምን ይሻልሻል? የሚከታተሉሽ እኮ ወጣቶች ናቸው። በነገራችን ላይ እዚህ ስደት ላይ ያሉት እኮ በአብዛኛው የምድሬን ነው የምነግራችሁ። በባህርም የሚመጡት በአየርም የሚመጡት በአብዛኛው እድሜያቸው ከ15 ዓመት በታች ነው። የምር በብዛት ብታዩት ማለት ነው። ወደ ላይ ትላልቆ ያለው ከስንት እንደሆነ እንጂ ከ20 በላይ ወደዛ ያሉት አብዛኛው ትንሽ ነው እንጂ በአብዛኛው በተለይ በባህር የሚመጡት እነሱን የሚከታተሏቸው እነሱን የሚደግፏቸው በአብዛኛው መዳም ቤት ያሉ ልጆች የምር እድሜያቸው 20 ቤት ውስጥ ናቸው። 20 ቤት ውስጥ ያለው ወጣት ከእሷ ምንድን ነው የሚማረው? ከእሷ ምንድን ነው የሚያየው? አለባበስ ምንድን ነው? እኛ እኮ በስማ አንዳንድ እኔችም ሰምቼም አላቅ እንደዚህ ግን ብቻ ግን ወደ ትናንትና ቪዲዮ ስንመለስ ከሩታ ጋርም እየተጣሉ ነበረ። ስታቅፈው ሰው ታሞ ልክ እንደዚህ ትቀኛለች። ቢያንስ እኮ ታሟል እኮ የምትወጁ የምታፈቅሩ ሰው ከሆነ እኮ ታሞ ይሄ ልጅ ታሟል እንዴ ከታመመ ብለሽ ቢያንስ ተወት ማድረግ ያለብሽ። አንቺ እኮ ታሞ እንኳን ሰላሙን ልትሰጪው አልቻልሽ። እንደዚህ አደርግልሃለሁ ቃል ገባልሃለሁ አላስቸግርም በቃ ተይኝ፣ እኔ ከሚስቴና ከልጅ ጋር ልኖርበት ካለች አንድ ሰው ከጠላሽ መተው ነው እኮ። ቃል ገባልሃለሁ እንደዚህ አደርግልሃለሁ አትጨናነቅም። ጭንቀት የሆኑብኝ እነሱ ናቸው እኮ ብሎ ተናገረ እኮ። ዶክተር አጋ ቀርቦ እንደቆያችን ድምፅ አስገባላችኋለሁ ቆርጬ ማለት ነው። የምር እስካሁን አስገብቼ አላውቅም፣ ሞክሬው አላውቅም፣ ግን አሁን ቆርጬ አስገባላችኋለሁ። እንደ የመንትን የመተው ይንጣ እየሰጠኝ እንትን ይስጣኝ ዩቲዩብ እንትን ታለ ማለት ነው። ግን ትንሽ ደቂቃ በቃ ከሚስቴ ጋርና ከልጄ ጋር መኖር ነው የምፈልገውን የምትለውን ፓርት ብቻ አስገባለን። ቤተሰብ ነው እንጂ አልስማማ ያለው ደስተኛ ነኝ ከሚስቴና ከልጄ ጋር እየኖርኩ ነው ያለውን ፓርት ቆርጬ አስገባላችኋል። የዛን ሰዓት ኤፍሬምም አብርሃምም አብረውት የለም። ኤፍሬምም ሩታም አጠገቡ አልነበሩ እና በል እያላችሁት ነው በል እየተባለ ነው። በሰው ሀሳብ እየተመራ ነው ያላችሁት ሰዎች፣ እሱ በሰው ሀሳብ አልተመራም፣ በልም አላሉትም። በራሱ ሀሳብ እየተመራ ነው ያለው። ራሱ ነው እንደዛ እያደረገ ያለው። ስለዚህ እባክሽ ተይ ህይወታችን። የምር አንቺ ሴት ነሽ፣ ራስሽን አታሰድቢ። ነገ ጠዋት ሴት ልጅ ልትወልድ ትችያለሽ። ካልወለድሽም ግን ያው ሰው እንደሚያወራው ወልዳለች፣ ልጇን ባሏን ትታ ነው የመጣችው ነው የሚልሽ። ግን እንደው እባክሽ ስለ ሴትነትሽ እናትም አባትም ቢኖርሽ በእርግጥ እኔ የኔ ወንድም በአንቺ ወንድም ቦታ ቢሆን እየሰበረ ነበረ አይደለም። እንደዚህ እየተባልኩኝ ከመጀመሪያው ጀምሮ የፍቅር ጥያቄ ተቀበለኝ ብለሽ ስታለቅሽ እዛ ቦታ ላይ አልገኝም። አማርኛው እየጠፋብኝ አልገኝም ነበር። ቤተሰብ ቢኖርሽ የምር የእውነት የሀብታም ልጅ እንዳልሽ የደርቃቃ የድሃም ልጅ በነገራችን ላይ ከሀብታም ልጅ ይልቅ የድሃ ልጅ ክብሩ በጣም ያስጨንቀዋል።
ለምን እንደው ታውቂያለሽ? በክብሩ ከመጣሽበት የድሃ ልጅ በክብሩ አይደራደርም፣ በማንነቱ መቼም ቢሆን አይደራደርም። የሀብታም ልጅ አለ፣ ግን ከሀብታም ልጅ ይልቅ የድሃ ልጅ በክብሩ በማንነቱ ማንም እንዲረማመድበት አይፈልግም። እዚህም ራሱ እዚህ ስደት ላይ እየሰራ ራሱ በክብሩ እንዲረማመዱበት አይፈልግም። ስራውን ራሱ ለቆ ነው የሚወጣው በክብሩ ከመጡበት ማለት ነው። ግን ያንቺ ደግሞ በሀገርሽ ላይ የሆነሽ የሀብታም ልጅ ነኝ እያልሽ እንትን ነኝ እያልሽ ግን እንደዚህ ራስሽን ዝቅ ማድረግ ማርከስ ምንድን ነው? አንቺ በሽተኛ ነሽ እንዴ? ጤነኛ አይደለሽም እንዴ? ነው ለትንሽ ጊዜ ነው ትሞቻለሽ ምናምን ተብለሽ ነው ዶክተሮች ጊዜ ተሰጥሻል። የሚሞት ሰው ነው ለምንም ነገር ጭንቀት የሌለው ለምንም ነገር እኔ ከሞኩ ሰርዶ አይብቀል እንደሚባል የሚሆነው ማለት ነው። እና አንቺ አሁን ከኔ ጋር ካልሆነ ከምንም አይሆንም እኮ ነው ወይ ሞቶ ብስማ አመል አረ እንደው ክፋታ ነገር የምር ታይ እና ወዶችዬ ከዚህ ነገር ምንም የሚያስተምር የለም። የሰው ትዳር እንደዚህ መበጥበጥ አያስተምረንም። ግን አብርሃም አሁን ተጸጽቶ ወደ ትዳሩ ወደ ሚስቱ የሚመለስ ከሆነ ይሄ ያስተምረናል። ይሄ ጥሩ ነገር ነው። ለሰዎችም በቃል አይደለም የሰው ልጅ ተጸጽቶ እንደዚህ አይነት ነገር ማድረግ እንደሌለበት። በእርግጥ አሁን አብርሃም እየተሻለው ምናምን እንደዚህ ከገባበት ጭንቀት እየወጣ ሲመጣ ተሳስቼ ነበረ፣ አጥፍቼ ነበረ። ወንድሞቼ እህቶቼ፣ እንደዚህ አይነት ነገር ሲኖርባችሁ ቁጭ ብላችሁ በጠረጴዛ ዙሪያ አውርታችሁ በቃ ወደ ህይወታችሁ መመለስ እንጂ እንደዚህ ዘላችሁ ከሚስታችሁ ስትጣሉ ሌላ ሴት ሲመጣ ከዛች ጋር ሮጣችሁ ግንኙነት ወይም ደግሞ በዛች ሴት ማሰደብ ሳይሆን ሚስታችሁን የሌለባችሁ ሰከን ብላችሁ በማዳመጥ ሰከን ብላችሁ በቃ ላለን አብርሃም እኮ ለራሱ እንኳን ጊዜ አልሰጠም። ሄርሜላ በእርግጥ ጊዜ አልሰጠችውም። እኔ እንደዚህ ሆንልህ፣ እንደዚህ ሆን፣ እንደዚህ ተዝናና፣ እንደዚህ በል እያሉ እንደዚህ ነህ አንተ ትክክል ነህ፣ እሷ ጥፋተኛ ነህ እያሉ ስለሆነ ወደዛ ወደ ሞቀበት ነበር በዛን ሰዓት። ግን አሁን ያው ልጁንም ሲያየው በቃ ያለውን ነገር ሁሉን ነገር ሚስቱ ያለውን ሁሉን ነገር አሁን ልጃቸውን ስታዩ በተለይ የወለደ ሰው ሁሉን ነገር ያውቀዋል። ያ ነገር ሲያየው ነው አሁን ላይ የገባው እሱ ማለት ነው። እና እባክሽ ከትዳር ውጪ ታች እባክሽ ውጪ። ዛሬም ደግሞ ቪዲዮ ለቃችኋል። ልትሄድ ነው ሄርሜላ። እንደው መንገዱን ጨርቅ ያድርግልሽ፣ እግዚአብሔር ክፉ ነገር ይጠብቅሽ እና መንገዱን ጨርቅ ያድርግልሽ ብያለሁ። እና ቤት ጨዋታ እየተጫወቱ ነው። ሄርሜላ ልትሄድ ነው ምናምን ብለው ሻንጣ ምናምን ይዘው መጥተዋል። እና ግን ባካችሁ የሰው ትዳር የምትበጠብጡ ሰዎች ባካችሁ ምንም ትምህርት አይሰጥም። ምንም ነገ ጠዋት ይሄ ቪዲዮዋችሁ ተቀምጦ ነው የሚቆያችሁ። ነገ እናንተ ልጅ ይህን ቪዲዮ ያየዋል። ተጠንቀቁ። እና ይሄንን የምላችሁ ወዶች ይህ ሀሳብ ይችላል እና ቪዲዮዋን እስከ መጨረሻው እዩ። ላይክ አድርጉ፣ ሰብስክራይብ አድርጉ። ወደ አመት ቤት ስትመጡ ጥሩ ሀሳብ ምክር እንዲሰጣችሁ ከፈለጋችሁ ሰብስክራይብ የምትለው ምልክት ተጫኑ። ቤተሰብ የሆናችሁ ደግሞ በተለመደው እንደዚህ በኮመንት እንገናኝ። አንድ ቀን ከፍ እንል ይሆናል። እንደዚህ ዝቅ እንዳልናን ቀን ትላላችሁ እና በረታቱኝ። ወደች መልካም ምሽት። እወዳችኋለሁ። ባይ ባይ።